ሊያሾ ያለ ጥፋቴ ስም በስም ማጥፋትነት እየወነጀሉኝ ስለሆነ ፍርድ ቤት አቆማቸዋለሁ አለች። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናሌ ቤተሰቦች በያላችሁበት ያላህ ሰላምና ዝነታ ይላችሁ። ቪዲዮውን ተወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ሰሞኑን በሶሻል ሚዲያ እንዳለ ያጥለቀለቀው ሊያሾና መሰሎቿ ናቸው ማለት ነው። የዘንድሮ ረመዳን ደግሞ ምን እንደሆነ አላውቅም። አንድ ነገር ማለት ነው ማወቅ ያለባችሁ ነገር አንድ ሰው እንቅፋት ሲመታው ያ እንቅፋት አይገለውም ወይንም ደግሞ አይጥለውም ያደናቅፈዋል እንጂ ማለት ነው። አደናቀፈው ማለት አንድ ሰው ወድቀ ማለት አይደለም፣ አላማውን ሳተ ማለት አይደለም፣ ያሰበበት ቦታ አይደርስም ማለት አይደለም። ገባችሁ? እንደውም እንቅፋት በመታችሁ ቁጥር ጠንካራ ትሆናላችሁ፣ አዲስ ሰው ሆናችሁ ትመጣላችሁ። አው ሊያሾ ብዙ ነገሮች የማንስማማበት ነገሮች አሉ። የምትናገራቸው ቃላቶች፣ የምታወጣቸው ቃላቶች እናውቃለን። ግን አካውንት እስከማዘጋት ድረስ ዩቲዩብ ቻናሏን እስከማዘጋት ድረስ የሚያደርስ ነገር አይደለም። ትክክለኛ መረጃ ታላችሁ ይች ልጅ አልሞተችም፣ በህይወት አለች አይደለም። ትክክለኛ መረጃ ታላችሁ መክሰስ ከሳችሁ እኮ ሐቃችሁ መውሰድ ትችላላችሁ አይደለ? ዩቲዩብ ቻናል ተማዘጋታችሁ በፊት ማለት ነው። ግን የእናንተ አቅም ምንድነው? ዩቲዩብ ቻናል ማዘጋት ነው። ገባችሁ ልዩነቱ ምን እንደሆነ? ሐቃችሁን በአግባቡ እንደመውሰድ የሷን ስንት ዓመት የለፋችበትን ስንት ዓመት የደከመችበትን ዩቲዩብ ቻናል ለማዘጋት ሮጣችሁ። እሺ እሷ ጋር ይሁን እውነት ያለው እዛችኛይቱ ጋር ይሁን እውነት ያለው ትክክለኛ መረጃ አግኝታችኋል? ያኒ መረጃ አላችሁ? የኔ ጥያቄ ማለት ነው ገና ለገናው ይች ልጅ በዩቲዩብ ነው የምትተዳደረው ስላለቻችሁ ብቻ ነው ይሄን ሁሉ ጫና የምትሉት አይደለ? አንድ ሰው ጫና ሲበዛበት፣ መከራ ሲበዛበት፣ ወቀሳ ሲበዛበት ትክክል ሆኖ ራሱ ስተት ነው ስትሉት ማለት ነው እንደ አዲስ ነው ተፈጥሮ የሚመጣው። ገባችሁ? እናንተ ውለታ ነው እየዋላችሁለት ያላችሁት ማለት ነው። ምክንያቱም ነገሮችን ተቃቁሞ ማለፍ እንደሚችል፣ ነገሮችን ችላ ብሎ ማለፍ እንደሚችል፣ ጠንካራ ሆኖ ሌላ ሰው ሆኖ በራሱ ላይ መስራት እንደሚችል ነው እያሳያችሁት ያላችሁት ማለት ነው። ምክንያቱም አንድ ሰው መከራ ታልደረሰበት፣ ስቃይ ታልደረሰበት የስቃይን ልክ አያውቀውም። ገባችሁ? መወቀስ ተለለ ደግሞ ትክክል እንደሆነ አያውቅም። ገባችሁ? ራስዋን ዞር ብላ እንድታስብ ነው ያደረጋችኋት። በነገራችን ላይ እናንተ አሁን ሊያን የጎዳው መስሏችሁ ማለት ነው እየጠቀማችኋት ነው። ሰብስክራይብ ቦንግ ላይ ታችሁታል 140 ምናምን ሺህ ነበረች፣ አሁን 150 ሺህ ገብታለች ማለት ነው። ምክንያቱም የኛ ህዝብ የሚወደው በቃ እንደዚህ ነው። አንድ ሰው ታልተወቀሰ መከተል አይችሉም። አንድ ሰው ታልተነቀፈ፣ ታልተሰደበ፣ ታልተረገጠ ማንም ሰው አይከታተለውም ነው ወይስ እናንተ በቃ ዩቲዩቧ ስለተዘጋ ልጇን ማሳደግ ማትችል ነው የመሰላችሁ? ዩቲዩቧ ስለተዘጋ መብላት መጠጣት ማትችል ነው የመሰላችሁ? በእርግጠኝነት የሆነ ነገር ይኖራታል። መሽም እርግጠኛ ነኝ ዩቲዩብ አንድ ቀን እንደሚዘጋ ሁላችንም እናውቃለን። ዩቲዩብ ደግሞ ዝም ብሎ አይዘጋም ማለት እንደናንተ አይደለም ማለት ነው። መርምሮ መጀመሪያ ረቦት ይመረምረዋል፣ ከዛ በኋላ ደግሞ ግለሰብ ይመረምረዋል። እዛ ቦታ ላይ እያንዳንዱ ፖይንት የሰደበችባትን ፖይንት መረጃ ይዞ ነው ዩቲዩብ የሚዘጋው ማለት ነው እንጂ ዩቲዩብ እናንተ ኤርፖርት ስራ አደረጋችሁ ብቻ አይዘጋም። ገባችሁ? እናንተ ስላመለከታችሁ አይዘጋም ዩቲዩብ። ያኔ አትሸወዱ። አንዳንድ የአረቦችም ይላሉ መሰላችሁ አቅብያ ይላሉ። ገባችሁ? ተፍሲሩ ለእናንተ ትቸዋለሁኝ። እና እኔ በጣም ነው ያሳዘነችኝ ሐቂቃ። በአሁን ሰዓት በቃ ጓደኛ ያልናቸው እንደ እህቶቻችን ብለን ያዝናቸው በቃ እንደዚህ ነው። የሆነ አጋጣሚውን ተጠቅመው ነው በቃ እኛን ሊጥሉን እንትን የሚሉት የሚታገሉት። ለምን ይሄን ማድረጉ ለምን አስፈለገው? እሺ አሁን እኔ ምሳሌ ጓደኛ አለኝ። ለጓደኛዬ ብዙ ነገር አወራታለሁ። አላወራም ብዬ ራሱን እንትን ብል አይችለኝም። ምክንያቱም ጓደኛዬ በቃ እንደ ራሴን አድርጌ እንትን ስላልኳት ስላሰብኳት ማለት ነው። ስለዚህ ተጓደኛዬ መደበቅ አልችልም። እና ያሁን ጊዜ ጓደኛ እንዴት ነው በቃ የሆነ ነገር ስትናገር ያችን ነገር ይጠባበቁና ለክፉ ቀን ብለው ያስቀምጧታል። ምክንያቱም መጀመሪያም ትክክለኛ ጓደኛ አልነበሩም። ዛሬ አብረውኝ እያሉ ተንኮል የሚያስቡ ከሆነ እነዛ ሰዎች ትክክል አይደሉም፣ ጓደኞቻችን አይደሉም፣ ጠላቶቻችን ናቸው ማለት ነው። ለነገሩ እኮ የሽንኩርትና የሰው ልቡ አይታወቅም ይባላል ማለት ነው። ለማንኛውም ባይ